የደሞች ትስስር ወንድሜ ለምንድነው ቁርስ ሳትበላ ሄድከው? ወይስ አይበቃንም ብለህ ነው? ምን እንደሆንኩ አላውቅም። ብዙም አላሰኘኝም ነበር ለዛ ነው። ምን ማለት ነው አላሰኘኝም ማለት? ለነገሩ ገብቶኛል ስለማይበቃን ነው። በጣም ነው የምገርመው። እሺ እኔ እዚህ መብላት እችላለሁ። በዛ ላይ ምግብ አዝዣለሁ እኮ። ያው አንቺ ትምህርት ቤት ስለምትሄጂ ብዬ እኮ ነው። ምንም አልልም። እሺ መቼም እንደሚደብረኝ ታውቃለህ። እህቴ አዝዣለሁ አልኩሽ እኮ። እሺ አሁን የታክሲ ስጠኝ፣ ትምህርት ቤት ልሄድ ነው። እሺ ይኸው ከነምሳሽ። እሺ ወንድሜ እወዳለሁ። ቻው። እኔም እወድሻለሁ። ቻው። ከኔ ስትገኝተሽ በታናሽነትሽ አው እሱማ ስለኔ ሞትንም ይደፍራል ሁሉን የቻለ መከራን ያልፋል። እኔም ጓጓለው ብድሩ ልከፍለው ህልም አለኝ አድርገን። እንዴት መጣሽ እህቴ? ትምህርት እንዴት ነበር? ቆንጆ ነበር። ደግሞ ምንድነው በእጅሽ ያልሽው? ይሄ ምግብ ነው። ሳሳት እኮ ምግብ የምንበላበት ቤት አለቀ ሲሉን ሌላ ቦታ ምግባቸው ስለማይጣፍጥ አልበላውም። ከዛ ላይ ጋር አሪፍ ምግብ ቤት ስለነበር አብረን እንድንበላ ብዬ ይዤ መጣሁ። እና እስካሁን አልበላሽም ነው? በልቼ ከሚያምኝ አይሻል? ምሳ ብበላ ታባላኛለህ እንጂ ተንብዬ መጥቼ ብቻዬን አልበላም። በልቻለሁ ግን አባላሻለሁ። እሺ እሺስ ምንድነው? አውጥተህ ያው ያምራል። ያምርም በጣም ነው የሚያምረው። የማን ነው? ያንተ እኮ ነው። ማለት የኔ ስጦታ ነው። ለታክሲ ብለህ ከምትሰጠኝ ላይ የሚተርፈኝም አጠራቅሜ ነው የገዛሁልህ። ለአንተ ስለራስህ ሳይሆን ስለኔ ነው የምታስበው። ልብስ ለኔ እንጂ ለራስህ ከገዛ ስንት ጊዜ አንተም እንደምታስብልኝ እኔም በዛው ልክ ነው ማስብልህ። በጣም አመሰግናለሁ የኔ ውድ እህት። ሰሆኜ